የፊልሙ ታሪክ የሚጀምረው ሮበሎችና አደገኛ ወንጀለኞች የሚጠፈነጉበት ከፍተኛ ጥበቃ በሚደረግበት እስር ቤት ውስጥ ነው። አንድ የወሮበሎች ቡድን ቦን የተባለን እስረኛ ለማጥቃት ወደ መታጠቢያ ክፍል ያመራሉ። የቦን የልብ ጓደኛ ዳኒ ሊገድሉት የሚፈልጉ የሸቤ ማፊያዎች መኖራቸውን ለቦን ያስጠነቅቀዋል። ዳኒ ለቦን መረጃውን ከማቀበሉ የሸቤው አለባይ ቡድን የቋጥኝ ስባሪ በሚያክለው መሪያቸው እየተመሩ ይመጣሉ። ዳኒ መረጃውን አቀብሎ እየወጣ ሳለ ማፊያ ቡድኑ መሪ በሙቀጫ እጆቹ እፍ ይለዋል። የጋንግስተሮቹ ቡድን መሪም ቦን የሱን ቡድን ባለመቀላቀሉና ትዕዛዝ ባለመቀበሉ ዋጋ እንደሚያስከፍለው ይነግረዋል። ቦን ግን ምንም ሳይደነግጥ የሸቤ መለያውን ያወልቅና ውሃ ውስጥ ይዘፈዝፋል። ለቡድኑ መሪም አሁኑኑ ለማምለጥ እድል ሰጣቸዋለሁ ይለዋል። እንደ ወጠጤ ልቡ ያበጠው የሸቤው ወንበዴ መሪ ግን በቦን ንግግር ላይ ያፌዝበታል። በመቀጠልም በእጁ በያዘው ስለት ሊወጋው ይሰነዝራል። ነገር ግን ቦን በፍጥነት የመከላከልና አጸፋ ምት በመሰንዘር የያዘውን ስለት ትከሻው ስር ይሰካለታል። ሌሎች የቡድኑ አባላትም ቦንን ለመምታት ይሞክራሉ። ነገር ግን ቦን በፍልሚያ እጅግ የተካነ በመሆኑ በጥቂት ሰከንዶች ውስጥ ሁሉንም እናቴ እያስባለ ይረፈርፋቸዋል። ለቡድኑ መሪው ጉዳት ሊያደርሱበት ለሚሞክሩ ሰዎች ሁሉ እንዳይሞክሩኝ አስጠንቅቃቸው፣ አሊያ ግን የተወለዱበትን ቀን እያስቆጠርኩ እጠፈጥፋቸዋለሁ ይለዋል። በቦን የተጠፈጠፉትን ወጠጤዎች በመጠቀም በጎዳና ላይ የድብድብ ቁማር የሚቆምር ጀምስ የተባለ የሰው ሽልጦ በሸቤ ውስጥ ካሉ ማፊያዎች ጋር ተመሳጥሮ ዳኒንን ያስገድለዋል። ትዕይንቱ ሲቀየር ቦን ከዓመታት የእስር ቆይታ በኋላ የጓደኛውን የዳኒን ቃል በልቡ ቆልፎ ከሸቤ ይወጣል። የሚከራይ ቤት አለ ተብሎ በተለጠፈ የአራብሳ ደላላ ማስታወቂያ አማካኝነት ወደ ታማራ ቤት ያመራል። ታማራ ምንም አይነት የወንብድና ችግር እንደማትፈልግ እየነገረችውና የምታሳድጋቸው ልጆች እንዳሏት እየገለጸች ወደሚከራየው ክፍል ይዛው ታመራለች። እሱም እኔም እንደ ትራምፕ ችግር አልፈልግም ይላታል። በዚህ ተስማምተው እንደ በላያቸው ግቢ 40 የአከራይ ተከራይ ህጎች ተነግሮት ወራዊ ክፍያውን ይፈጽማል። በመቀጠልም ቦን የጎዳና ላይ ፍልሚያ ወደሚካሄድበት ቦታ ይሄዳል። በሁለት ሰዎች መካከል ያለውን ፍልሚያ እየተመለከተ ሳለ በቅንጦት መኪና የሚንቀሳቀሰው የጎዳናው ንጉስ እንደሆነ ራሱን ያሳመነው ጀምስና ሰዎች ይመጣሉ። ፍልሚያውን የሚያዘጋጀው ፒንቦል የተባለ ለአንድ ቡጤ የማይበቃ ከወላጅ ያመለጠ ፈላ ቀጣዩን ፍልሚያ ያስተዋውቃል። ለጀምስ የሚሰራውና ሁሉንም ፍልሚያዎች የሚያሸንፈው ከሰማያት ሰማይ የተወረወረ የሚመስለው ሐመርማን ከድርቅ ረሃብ የተረፈ ከሚመስል ተፋላሚው ጋር የቡጢንካችሁ ይጋጠማሉ። ሐመርማን ይወቅጠዋል፣ እስከ ወዲያኛው ይሸኘዋል። ፒንቦል የሐመርማንን አሸናፊነት በማወጅ የውርድ ገንዘቡን ለጀምስ አስረክቦ ወደ መኪናው ያመራል። ፒንቦል መኪና ውስጥ ሲገባ ቦን ከኋላ መቀመጫ ተደብቆ ይጠብቀዋል። አጋዚ እንዳየ የ97 ወጣት ፒንቦል ይርበተበታል። ቦንም ምንም እንደማያደርገው ገልጾለት ከሐመርማን ጋር እንዲያፋልመው ያግባባዋል። ፒንቦል መጀመሪያ ላይ ቦንን የማይታወቅ ተፋላሚ በመሆኑ ፍልሚያውን ለማዘጋጀት ብዙ ገንዘብ እንደሚያስፈልግ ይገልጽለታል። ቦንም ለፍልሚያ የሚሆነውን መነሻ ገንዘብ ያቀብለዋል። ይህ በእንዲህ እንዳለ ሁሉ በእጄ ሁሉ በደጄ የሚለው ጀምስ ፍራንክሊን ከተባለ ባለሀብት ስልክ ይደርሰዋል። ፍራንክሊን ዳርሊ የተባለ ሞተ በፈቃዱን እንዲያስወግድለት ቀጭን ትዕዛዝ ይሰጠዋል። ጀምስም በጉዳዩ እየተስማማ ሳለ ፍራንክሊን መኪና ውስጥ ሆኖ ሁኔታውን እንደሚከታተለው ይረዳል። ፒንቦል ቦንን ይዞት ወደ ጀምስ ይመጣል። አዲስ ተፋላሚ መሆኑን ይነግረዋል። ቦን ጀምስ አስገድዶ የወሸማትን አንጅላን በትኩረት ሲመለከት ይሾፈዋል። ይህም ጀምስ እንደ ሽምብራ በቆልት ሆዱን ይቆርጠዋል። ጀምስም አንጅላን ቦን በሾፈበት መንገድ እንዳትመለከተው ያስጠነቅቃታል። ኋላው ፒንቦልም ቦን ያደረገውን የቅምጨላ እይታ እንዳይደግም ያስጠነቅቀዋል። ፒንቦል የቦንን የመጀመሪያ ፍልሚያ ከሌላ ተፋላሚ ጋር ያዘጋጃል። ቦን ሊፋለም የመጣው ሙቀጫ ራስን በጥሞና ከተመለከተ በኋላ በቅጽበቱ ሽራፊ በአንድ ምት ጆከር ለመሬት ያደርገዋል። ፒንቦል በቦን ድል ይደሰታል። ዝና እንዲያገኝና በኋላም ከሐመርማን ጋር እንዲፋለም ከከተማ ውጭ ፍልሚያዎችን እንደሚያዘጋጅለት ይነግረዋል። ፒንቦልም ጀምስ አስገድዶ ስለወሸማት አንጅላ ለቦን ሚስጥር ይነግረዋል። እሷ ባለትዳርና ከሌላ ሰው ነፍሰ ጡር እንደነበረች፣ ነገር ግን ጀምስ ባሏን ዳኒን በግድያ ወንጀል አስጠፍንጎ እስር ቤት በመወርወር በግዴታ እንደወሰዳት ያጫውተዋል። ጀምስ አንጅላን በሚስጥራዊ ቦታ እንደሚደብቃትና እሷም በሱስ ተደብቃ እንደምትኖር ወደ ጨለንቆ እየተጓዙ ያወገዋል። ትዕይንቱ ሲቀየር ጀምስና ሰዎቹ ፍራንክሊን እንዲያስወግድ ከነገረው ከዳርሊን ጋር እራት እየበሉ እንመለከታለን። ማች ከገዳይ ጋር ያመሻል ማለት ነው።
ጀምስ የዳርሊንን ቸከስ ሙዚቃ እንድትከፍት ያዛታል። ከዚያም ይዘፍናል። ሁሉም አብረውት እንዲዘፍኑ ከጠየቀ በኋላ በድንገት ሰይፍ አውጥቶ ዳርሊንን ይወጋዋል። ሀመርማንም ሙዚቃውን ከፍ አድርጎ በመጨመር የሟቹን ድምፅ እንደ ሀገር የህዝብ ድምፅ ይቀመዋል። በሌላ ትዕይንት ቦንን ክፍል ውስጥ እናየዋለን። ጀምስም ቤት ውስጥ አንጅላ ትኩረት ስለነፈገችው ሐምሌ የመሰለ ፊቱን ይዞ ይቀርባታል። ጭጋጋማ ፊቷን አይቶ ይመለሳል። በሁለተኛው ቀን ጀምስ ከተላላኪው ከቴዲ ጋር ቦን ያሸነፈበትን ቪዲዮ ይመለከታል። ጀምስ ስለ ቦን ሙሉ መረጃ እንዲያመጣለት ያዘዋል። ማለዳ ላይ ታማራ ልጇ ያሬድ ከጎዳና ወሮ በላ ወጠጤዎች ጋር ሲገናኝ አይታ ከነርሱ እንዲርቅ ትነግረዋለች። አዛውንቱ ሮቤርቶም ወንበዴዎች አካባቢውን እንዲለቁ ቢጠይቅም እነርሱ ግን እየሰደቡት ሳለ ቦን ብቅ ይላል። ወጠጤዎቹ በሳይክላቸው እግሬ አውጪኝ ይፈረጥጣሉ። ፒምቦልና ቦን ወደ ሌላ ቦታ የጎዳና ላይ ፍልሚያ ለመመልከት ይሄዳሉ። እዚያም ቪሬታ የምትባል የሴት ጎረምሳ ተፋላሚዋን ስትነርታት ያያሉ። ፒምቦል ታቱ ከተባለ የጎዳና አፋላሚ ጋር በመሄድ ከቦን ጋር ፍልሚያ እንዲያዘጋጅለት ያስማማዋል። ፍልሚያው ከመጀመሩ በፊት ያዙኝ ልቀቁኝ የሚለውን ተፋላሚውን ቦን በጥሞና ይመለከተዋል። ፍልሚያው ሲጀምር ቦን በአንድ ምት ይሸክፈዋል። ፒምቦልም በደስታ ሁለት ተዋጊ በአንድ ጊዜ ማሸነፍ እንደሚችል ለታቱ ይነግረዋል። ታቱ ዝግጁ የሆኑ ተፋላሚዎችን ያቀርባል። ፒምቦልም ውርርዱ ወጥ ስለሆነ ቦን አሸንፎ እንዲወጣ ይቁነጠነጣል። ፍልሚያው ሲጀመር ቦን የመጀመሪያውን ተፋላሚ በኃይለኛ ምት በአየር ላይ ይሸኘዋል። ከዚያም ሁለተኛውን እጁን ሰብሮ አፈር ከድሜ ያበላዋል። ቦን ውርርዱ ጥፍ ከሆነ እንደገና ለመፋለም ዝግጁ መሆኑን ለታቱ ይነግረዋል። ታቱ 10 ተፋላሚዎችን ቦንን እንዲገጥሙት ያዛል። ቦን ሁሉንም በከባድ ምቶች ይረሽናቸዋል። ታቱ ግን እንደ ሀገራችን ፖለቲካ እፍርት ይገባዋል። ያሸነፈበትን ገንዘብ ከመስጠት ይልቅ በባለጃው ስር ከቶ ፒምቦልን ናውሰድ እያለ ሽጉጥ ያወጣል። ቦን በቃራ ጥፊ አቅምሶ ይቀበለዋል። በቦን ጀግንነት የተማረከችው ቪሬታ ስልክ ቁጥሯን ትሰጠዋለች። ቦን ልምምዱን ይቀጥላል። ፒምቦልም የጎዳና ላይ ፍልሚያዎችን ያዘጋጃል። ቦንም ሁሉንም ያሸንፋል። ቦንና ፒምቦል ብዙ ገንዘብ እያገኙ እየታወቁ ይመጣሉ። ቦን ከፍተኛ ውርርድ ባለባቸው ፍልሚያዎች ይሳተፋል። ሁሉንም በአንድ ምት ያሸንፋል። ከዕለታት አንድ ቀን ቦን ወደ ቤቱ ሲመለስ ታማራ ትንሽ ቁስል አይታ በድንጋጤ ተነስታ ታክመዋለች። ቦን አብረዋት ስላሉ ልጆች ሲጠይቃት ያሬድ ለ1 ዓመት ብቻ እንደያዘችው ትነግረዋለች። ታማራ የታይቺ ስፖርት አድናቂ መሆኗን ነግራው መሰረታዊ ስልቶችን ያስተምራታል። በዚያውም እንደ ሀገራችን ጂም ቤት አሰልጣኞች ያሽኮረመማታል። በማግስቱ ቦን ያሬድን ራስ የመከላከል ብቃት ሲያስተምረው ትመለከታለች። በሌላ የፊልሙ ትዕይንት ጀምስ አንዲት ሴት ስለ እርሱ መረጃ አውጥታለች ብሎ በመጠርጠሩ በመኪናው እያሯሯጠ ወስዶ ከሽቦ አጥር ጋር አጋጭቶ ወደ አንድዬ ሲሸኛት እንመለከታለን። ሮቤርቶ ጀምስ ያደረገውን ይመለከታል። ጀምስም ሹፌሩን ይዞት እንዲሄድ ያዘዋል። የቦንና የሀመርማን ፍልሚያም ቀን ይደርሳል። ሀመርማን ቦንን ከመግጠሙ በፊት ኃይል ሰጪ እጾችን ይጠቀማል። ፒምቦል ለጀምስ ቦንን እንዲያሸንፍ ይነግረዋል። ተፋላሚዎች ለፊልሚያ ይዘጋጃሉ። ሀመርማን ቦንን ለመምታት ቢሞክርም ቦን ግን እንደ ድሮን ይሆንበታል። እየበረረ በካልቹ ያስነጥሰዋል። ሀመርማንም እንደ ጎልያድ ይዘረራል። አፋላሚው ፒምቦል ቦን አሸናፊ መሆኑን ያውጃል። ከዚያም በጣም ተቆጥቶ ከነበረው ጀምስ የውርድ ገንዘቡን ይቀበላል። ጀምስ ቦንን ለራት ይጋብዘዋል። ፒምቦልና ቦን ወደ ጀምስ ቤት ይሄዳሉ። ቦን አንጅላን ሲያያት በትኩረት ይመለከታታል። ጀምስ ቦን ወደ ቢሮ እንዲገባ ያዘዋል። ጀምስ ስለ ሰይፍ ጨዋታ ያወራዋል። ቦን ግን በሴት ጎበዝ እንዳልሆነ ይነግረዋል። ከዚያም ጀምስ ስለ ፍራንክሊንና እሱ ስለሚያዘጋጀው ዓለም አቀፍ የፍልሚያ ውድድር ይነግረዋል። ቦን ያን ፍልሚያ የሚያሸንፍ ከሆነ $5 ሚሊዮን የሚያወጣ ፍልሚያ በመሆኑ ባለሀብት እንደሚሆን ይነግረዋል። ቦንም እንደሚያስብበት ይመልስለታል። ጀምስ አሁንም ቦን አንጅላን እንደሚመለከት ያስተውላል። ጀምስ አንጅላን በውድድር እንዲሳተፍ እንድታማልለው ያዛታል። አንጅላ ወደ አንድ ክፍል ይዛው ትገባለች። ሽጉጥን ቦን ላይ ትመዝበታለች። ቦን ግን የዳኒ ጓደኛ ስለነበር በሚገባ ያውቃት ነበርና ዳኒ ከመገደሉ በፊት ሚስቱና ልጆቹን እንዲጠብቅለት ቃል አስገብቶት እንደነበር ፎቶ እያሳየ ይገልጽላታል። የቦን የቅርብ ጓደኛ ዳኒ የአንጅላ ባል ሲሆን ወደ እስር ቤት የገባው ደግሞ በጀምስ ሴራ መሆኑን እንረዳለን። አንጅላም ጀምስ ባሏን አስገድሎና ልጇን ቀምቶ በግድ አብራው እንድትቆይ እንዳደረጋት ተነግረዋለች። ቦን ልጇ የት እንዳለ እንደሚያውቅና ወደ እሱ እንደሚወስዳት ይነግራታል። ቦንና አንጅላ ውብ ያልጋ
ቆይታ እንደነበራቸው ሆነው ይወጣሉ። ለፊልሚያ የሚስማማው አንጀላ አብራው ወጣ እንድትል ከፈቀደ መሆኑን ቦን ሲያረዳው ጄምስ ይፈቅዳል። ከዚያም ቦን አንጀላ ከሱስ እንድትታከም ወደ ማገገሚያ ማዕከል ይወስዳታል። ልጇንም እንድታይ ያደርጋል። ጄምስም ወደ ፍራንክሊን ቤት በመሄድ ቦን ከተፋላሚው ጋር እንዲፋለም $5 ሚሊዮን መቆመር ያስይዛል። ቦን ሮቤርቶ በጄምስ ሰዎች ተገድሎ ሲያይ ክፉኛ ያዝናል። ሮቤርቶ ጄምስ እያሯሯጠ ከአጥር ሽቦ ጋር አላትሞ የገደላትን ሴት ትዕይንት በመመልከቱ መገደሉን እንረዳለን። ቦን ከታማራ ጋር ትንሽ አልጋ ላይ ጥሞና ወስዶ ሳለ ጄምስ በክፍላቸው ውስጥ ቁጭ ብሎ እንመለከተዋለን። ጄምስ አንጀላን ወስደሃል፣ አሁን ትፋለማለህ ብሎ ያስገድደዋል። ቦን ግን ለመዋጋት ለመፋለም ፈቃደኛ ለመሆኑ በመንገር ጄምስን የበጋ መብረቅ ይሆንበታል። ጄምስ $5 ሚሊዮን ቁማር ማስያዙን እየተናገረ የግብጡ አረቂ እንደጠጣ ሰው ይደነፋል። ባለቅነት ስሜት የተወጠረው ጄምስ ሰይፉን ለመምዘዝ ሲል ቦን መትቶ ይነጥቀዋል። ጄምስ ታማራ ላይ ሽጉጥ ይደቅንባታል። ካልተዋጋ እሷንም ሆነ ልጆቿን እንደሚገድል ይዝታል። ጄምስ ከሄደ በኋላ ቦን ታማራና ልጆቿን ይዞ ለጊዜው ሌላ ቦታ እንድትቆይ ያደርጋል። ጄምስ ቴድ የተባለውን ወጠጤ አንጀላን እንዲገድላት ያዛል። ሀመርማንም ፊንቦልን አግኝቶ ቦን የት እንዳለ ይጠይቀዋል። ፊንቦል አንድ ሙቀጫ ሲያርፍበት ቦን በድንገት ብቅ ብሎ ሀመርማንን የጄምስ ሰዎችን ለዘላለም ወደ ሰማይ ቤት ይሸኛቸዋል። ጄምስ የላከው ወሮበላ አንጀላን ለመግደል ወዳረፈችበት ክፍል ዘው ብሎ ይገባል። ነገር ግን በአንጀላ ቦታ ፊንቦልን ያገኛል። ፊንቦል ሽጉጥ ቢደቅንም አንዱ ወጠምሻ ከላዩ ላይ ይከመርበታል። ቦን ከኋላቸው መጥቶ ሁሉንም ይረፈርፋቸዋል። ፊንቦልም ከላዩ ላይ የተከመረውን ቴዲን በሽጉጥ ነርቶ ይገድለዋል። ጄምስ ቴዲን ለማግኘት ቢሞክርም ቦን ስልኩን አንስቶ ሰዎቹን ሁሉ እንደገደላቸውና እሱንም እስከ ወዲያኛው ሊሸኘው እንደሚያገኘው በሞት መልአክ ሆኖ ሞቱን ያበስረዋል። ጄምስም ልቡ እንደወጠጤ እንትን ስላበጠበት ያለበትን ቦታ ይልክለታል። ጄምስ ቦን ካልተፋለመ እንደሚገድለው ይዝታል። ቦን ግን ዳኒን ስላስገደለው እሱንም እንደሚበቀለው የሞት መቀረብን ያረዳዋል። ጄምስ ወንጀሎችን ሲያምን ፊንቦል ሁሉንም ነገር በድብቅ እየቀረጸና በዛፖዎች እያሳወቀ ነበር። የዘረኛው ፍራንክሊን ተፋላሚ መጥቶ ቦንን እንደሚገድለው ይዝታል። ፊልማው ይጀምራል። ቦን ተፋላሚው ጠንካራ መሆኑን ቢረዳም በተከታታይ ምቶች ያሸንፈዋል። ነገር ግን ጨዋታው ከመጠናቀቁ በፊት ቦን ራሱን በፈቃዱ ከውድድሩ ያገላል። ይህም ጄምስ $5 ሚሊዮን እንዲያጣ ያደርገዋል። ጄምስ እንደ አራስ ነብር ተቆጥቶ ሰይፍ አውጥቶ ቦንን ሊገድለው ይሞክራል። ፍራንክሊን ለቦን ሰይፍ እንዲሰጡት ያዛል። ቦን በሰይፍ ጨዋታ የጄምስን እጅ ቆርጠዋል። በዚያን ቅጽበት ፖሊሶች ጄምስን ለማሰር ሲመጡ ቦን ከአካባቢው ያመልጣል። ትዕይንቱ ሲቀየር አንጀላ ሕክምናዋን ጨርሳ ወደ ሆቴል ትመጣለች። ከልጇ ከያሬድ ጋርም ትገናኛለች። ታማራም ቦን ወደ ቤቷ የመጣው ያሬድን ለመጠበቅ እንደሆነ ትረዳለች። በፍቅሩ የተነደፈችው ታማራ በቤታቸው እንዲቆይ ብትጠይቀውም ተልእኮውን በመጨረሱ ተሰናብቷቸው ይወጣል። ተፋላሚው ፊንቦልም ከዚህ በኋላ እንደማይፋለም አርድቶት ጉዞውን ይቀጥላል። በሌላ በኩል ጄምስ በሕይወት ዘመኑ በሰራው ግፍና በቆፈረው እስር ቤት ውስጥ ይወረወራል። ከዚያም ጄምስ የዘራውን ግፍ ዋጋ በእስረኞች ቡጥ እየተመረተ ፊልማችን ያልቃል።